ውጪ ላይ መጨረስ ማለትም የወንድ የዘር ፈሳሽ ውጪ ላይ እንዲፈስ የምናደርግበት የወሊድ መከላከያ ሲስተም ዊዝድሮዋል ሲስተም ኦር ደግሞ ፑል ኤንድ ፕሬስ ይባል ሰምታችሁ የምታውቁ ከሆነ ምን ያህል መከላከል ይችላል የሚለውን ስናይ 20% ፌሊየር ሬት አለው። ማለትም ከ100 ሴቶች ውስጥ 20ዎቹ ያረግዛሉ። ይሄንን ፐርሰንት የሚቀንስበት ሲቹዌሽኖች አሉ። በዋነኝነት ያ ወንድ ልምድ ያለው ከሆነ ኤክስፒሪየንስ ያለው ከሆነ በቋሚነት በስነ ስርዓት ውጪ መጨረስ የሚችል ከሆነ ይሄ ፐርሰንት እስከ 4% ዝቅ ይልልናል። ጥቅሞቹ ምንድናቸው የሚለውን ስናይ አንደኛ ነፃ ነው፣ ኪኒን አያስፈልገውም፣ ሳይድ ኢፌክት የለም፣ ሉፕ የለም፣ ኢትስ ኢዚ። ጉዳቶቹን ግን ስናይ በዋነኝነት አባላዘር በሽታ ምንም የሚከላከልልን ነገር የለም። እርግዝና የመፈጠር እድሉ ደግሞ ከሌሎች ወሊድ መከላከያ አንፃር እዚህ ጋር ከፍ ያለ ነው። ምክንያቱም መርሳት የሌለባችሁ ነገር ፕሪካም ማለትም ይሄ ከዘር ፈሳሽ በፊት የምትመጣው ፈሳሽ ላይ ስፐርም ሊኖር ይችላል። በዛ ሰዓት ስቲል እርግዝና ሊፈጠር ይችላል። ስለዚህ ይሄንን ወሊድ መከላከያ ለማን ነው ሪኮመንድ የማናደርገው? በዋነኝነት ልምድ ለሌላቸው ወንዶች፣ ኤክስፒሪየንስ ከሌላቸው፣ ሰውነታቸውን በደንብ የማያውቁት ከሆነ፣ ራሳቸውን ተቆጣጥሮ በዛ ሰዓት ዊዝድሮ ማድረግ የማይችሉ ከሆነ ለነሱ ሪኮመንድ አናደርግም። ይሄንን ወሊድ መከላከያ ኖርማሊ ሪኮመንድ የምናደርገው ከሌላ መከላከያ ጋር ማለትም ካላንደር ትራክ እያደረጋችሁ ከሆነ ኦር ኦቪሌሽን ሳለ ኮንዶም እየተጠቀማችሁ እንደዚህ አይነት ሲስተም ከሆነ ብቻ ነው ሪኮመንድ የምናደርገው።